ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ክፍሌ ዓለሙ አብሬ 6 ሚሊዮን ብር በሚጠጋ ወጪ የተገነባው የከፋ ቴሌቪዥን ህንጻ ተመረቀ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የቴሌቪዥን ጣቢያው በክልሉ የልማትና ዲሞክራሲ ስርዓት ግንባታ ውስጥ የበኩሉን እንዲወጣ ሁሉን አቀፍ ድጋፍ እንደሚያደርግ አስታውቋል። እንኳን ለ128ኛው የአድዋ ድል በዓል አደረሳችሁ ያለው የከፋ ዞን አስተዳደር በበኩሉ የከፋ ማህበረሰብ ቴሌቪዥን ከዞኑ አልፎ የክልሉንና የሀገራችን አንድነት በሚያጠናክር መልኩ እየሰራ መሆኑን ገልጿል። ተጨማሪ አለን። የዛሬው እያስመረቅን ያለነው ህንጻ በከፋ ዞን አመራር ታሪክ የከፋ ዞን አመራሮች የቅብብል ውጤት ነው ተብሎ ሊወሰድ የሚገባ ስራ ነው። ይህ የቴሌቪዥን ጣቢያ የከፋ ማህበረሰብ ቴሌቪዥን ጣቢያ ይባል እንጂ በውስጡ የከፋ የናኦ የከፍቾ የናኦ እና የጫራ ማለትም ከፋ ማለት ዞኑ ነው። ግን በከፋ ውስጥ የሚኖሩት በብሔረሰብ ደረጃ ከፍቾ ናኦና ጫራ ነው። ከፋ የሚለው ሁሉንም ይገዛል። ብሔረሰቦቹ ከፍቾ ናኦና ጻራ ይባላሉ። በእነዚህ ቋንቋዎች ለህብረተሰቡ መረጃ ከመስጠት ባሻገር በክልል ውስጥ የሚገኙን ብቻም ሳይሆን በሀገሪቱም እንዲሁም በዓለም አቀፍ ቴሌቪዥኑ ወደውና ፈቅደው ለሚያደምጡ የህብረተሰብ ክፍሎች መረጃ ሊሰጥ በሚችል አኳኋን ተደራጅቷል። የከፋ ማህበረሰብ ቴሌቪዥን ጂኦግራፊካሊ ያለበት በከፋ ዞን ውስጥ ቢሆንም የክልሉ ቴሌቪዥን እንደመሆኑ መጠን ከክልሉ መንግስት የሚጠበቅብንን ድጋፍ በመደገፍ አብሮ በመስራት ቀጣይ በክልሉ ውስጥ ብቻም ሳይሆን በሀገሩ ውስጥ ተጽዕኖ ፈጣሪ ቴሌቪዥን ጣቢያ ሆኖ እንዲወጣ የበኩላችንን ሚና የምንጫወት መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁ። ከሁሉ አስቀድሜ ጀግኖች አባቶቻችን የሀገራችንን ሉዓላዊነት ለማስከበር ሲሉ በጋራ መስዋዕትነት ከፍሎ ለሀገራችን ብቻ ሳይሆን ለመላው አፍሪካውያን ኩራት የሆነውን ድል አስመዝግበው ለትውልድ አኩሪ የታሪክ አሻራ ማስቀመጥ ለቻሉበት ለ128ኛው የአድዋ ድል በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። በሌላ በኩል ባለንበት ዘመን ሚዲያ እጅግ በጣም ወሳኝ በመሆኑ ዘመኑ የሚዲያ ዘመን እየተባለ እንደሚጠራ እናውቃለን። ይሁንና ባለፉት ዘመናት የካፊን ሆኖ ሬዲዮና ቴሌቪዥን ይሰብራል ከሚለው ቅስም ሰማሪ አባባልና ኢፍትሐዊ የሚዲያ አጠቃቀም ለመውጣት ለመጀመሪያ ጊዜ ሰኔ 26 2001 ዓ.ም በዞናችን ተቋቁሞ ስራ የጀመረው የ97.4 ኤፍኤም ሬዲዮ ቋንቋችን ሬዲዮ የሚሰብር ሳይሆን ፍጹም የሚስማማ መሆኑን በማስመስከር ከፍተኛ አስተዋጽኦ እያበረከተ ይገኛል። የከፋ ማህበረሰብ ሬዲዮም በቦንጋ ከተማና ዙሪያው የማይናቅ አስተዋጽኦ እያበረከተ ስለሚገኝ ለሁለቱ ሚዲያዎችና ሚዲያው እንዲሳካ እንዲጎላ ለህብረተሰቡ እየተጉ ያሉትን ባለሙያዎች በዞኑ አስተዳደርና በራሴ ስም ላቅ ያለ ምስጋና አቀርባለሁ። የዞኑ መንግስት የከፋ ማህበረሰብ ቴሌቪዥን ድርጅት የአገልግሎት አድማሱን እንዲያሰፋ በተደረገው ጥረት በአሁኑ ወቅት የ24 ሰዓት አገልግሎት እንዲሰጥ እየተደረገ የሚገኝ ሲሆን ለዚህ ስራ መሳካት ከግንባታው በተጨማሪ በአመት በአጠቃላይ ለደሞዝ ስራ ማስኬጃና ለካፒታል ከ38.3 ሚሊዮን ብር በላይ በጀት በመበጀት የተደራሽነትና የጥራት ደረጃውን ለማሻሻል ዘርፈ ብዙ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በካፊን ሆኖና በአማርኛ ቋንቋዎች እየሰራ የሚገኝ ሲሆን በሚቀጥሉት ጊዜያት የናኦና የጫራ ቋንቋዎች ስራ ላይ ሊውሉ የሚችሉበት ሁኔታ እንዲኖር የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። ሚዲያው ለከፋ ዞን ብቻ ሳይሆን የክልሉና የሀገራችንን አንድነት በሚያጠናክር መልኩ ታንጾ አገልግሎት እየሰጠ ይገኛል። የዚህ ህንጻ መመረቅ የአገልግሎት ደረጃውን ለማሻሻልና ተወዳዳሪና ተመራጭ ሚዲያ እንዲሆን የሚደረገውን ጥረት በከፍተኛ ደረጃ ያሻሽሏል ተብሎ ይገመታል። የከፋ ማህበረሰብ ቴሌቪዥን በ2025 ዓመተ ምህረት የራዲዮ ህትመትና ሌሎች ዲጂታል ሚዲያዎችን በመጨመር የከፋ ሚዲያ ኔትወርክን የመመስረት ራዕይ መሰነቁን አስታወቀ። የጣቢያው ዋና ስራ አስፈጻሚ አቶ አስራት ኃይሌ የቴሌቪዥን ጣቢያው መመረቅን ተከትሎ ባሰሙት ንግግር ባለድርሻ አካላት ተቋሙ የሚጠበቅበትንና የተቋቋመበትን ዓላማ ማሳካት ይችል ዘንድ የበኩላቸውን ድጋፍ አጠናክረው እንዲቀጥሉ ጠይቀዋል። የመልእክታቸውን ሙሉ ቃል ተከታትለን እንመለስ።
የከፋ ማህበረሰብ ቴሌቪዥን የካፈቾ እንዲሁም የናኦ የጫራ ባህል የሚዳሰሱና የማይዳሰሱ ቅርሶችን ለመላው ዓለም ለማስተዋወቅ ግብ አድርጎ እየሰራ ይገኛል። ዛሬ እየተመረቀ ያለ ህንፃ በ3500 ካሬ ሜትር የቦታ ስፋት ያረፈ ሲሆን በውስጡ በአሁኑም በሀገር ውስጥ ካሉት ታላላቅ ሚዲያዎች ጋር በተቀራረበ መልኩ 4 ስቱዲዮን ጨምሮ 57 የስራ ክፍሎች አሉት። ጣቢያችን አሁን ላይ ተቀማጭነቱ በአውሮፓ አህጉር ሉክሰምበርግ ካደረገው SES ሳተላይት ኦፍ ዩሮፓውያን ሶሳይቲ ካምፓኒ ጋር ውል በመግባት እነሆ የ24 ሰዓት አገልግሎት በራሳችን የሳተላይት ቻናል በኤችዲ የጥራት ደረጃ አገልግሎት እየሰጠ ይገኛል። ይህም ብቻ አይደለም። በተለይ በዲጂታል ሚዲያው ዩቱብ፣ ፌስቡክ እና ዌብሳይት በማልባት በሚሰራጨበት መረጃዎች ከሀገር ውስጥና ከውጭ በተለያዩ ጊዜያት በጎ የሆኑት ግብረ መልሶች በመሰብሰብ የጥራት ደረጃን ከፍ በማድረግ ላይ እንገኛለን። ከኢትዮጵያ መገናኛ ብዙሃን ባለስልጣን የ10 ዓመት የብሮድካስት አገልግሎት ፍቃድ ከሰኔ 29 2014 ዓ.ም ጀምሮ ያገኘ የከፋ ማህበረሰብ ቴሌቪዥን በ2025 ዓመተ ምህረት ሬዲዮ፣ የህትመትና ሌሎች ዲጂታል ሚዲያዎችን በመጨመር የከፋ ማህበረሰብ ቴሌቪዥን የሚለው ስያሜ የከፋ ሚዲያ ኔትወርክ የመመስረት ራዕይ ሰንቋል። በሌላ መልኩ የቴሌቪዥን ስርጭት ከዚህ በበለጠ ለመስራት መሰናክሎች አሉ። ከነዚህም በጥቂት ለመግለጽ የቴሌቪዥን ጣቢያ ካለው የስርጭት ሰዓት አንጻር ተጨማሪ ይዘት ለመስራት አሁን ያለ የሰው ኃይል ጋር ያለመጣጣም፣ የቴክኖሎጂ መሳሪያዎች ውስን በመሆኑና የባለድርሻ አካላት ተሳትፎና ድጋፍ እንዳይለየን እየጠየቅን ዓለም እየመራ ያለው መረጃ በፍጥነት ወደ ህዝቡ ለማድረስና የለውጥ ጉዞን ለማፋጠን እንደም ከዚህ ቀድሞ ቁርጠኝነት ውሳኔ በማስተላለፍ ሚዲያው ላይ አዲስ ምዕራፍ የማሻገር ስራ ይጠበቅብናል። በሚቀጥለው ዓመት የዞን አስተዳደር የክልሉ መንግስትና ባለሀብቶችን በማስተባበር ከስቱዲዮ ውጪ ለቀጥታ ስርጭት የሚሆኑ የቴክኖሎጂ መሳሪያዎችን በመግዛት የይዘት ስራችን ወቅታዊና ፈጣን ለማድረግ በስትራቴጂካሊ እቅዶች ላይ አስቀምጠናል። በናይ በጻራና በእንግሊዝኛ ቋንቋዎች የዜና ፕሮግራምና ስርጭት ለመጀመር የተለያዩ ዝግጅት እያደረግን እንገኛለን። ከዚህ ባለፈው የራሳችን የውስጥ ገቢ በማሳደግ አሁን ከዞኑ አስተዳደር የሚመደብልን በጀት ለመቀነስ ግብ ጥለን እየሰራን ነው። ስለዚህ ሌሎች የክልል ዞኖችም የየብሔረሰቦቻቸውን ባህል፣ ታሪክ፣ መልክዓ ምድር አቀማመጥና መስህቦቻቸውን እንዲሁም ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ጉዳዮችን ከጣቢያችን ውል በመግባት አሊያም በራሳቸው የአየር ሰዓት በመከራየት ማስተላለፍ እንዲችሉ በዚህ አጋጣሚ ጥሪ አቀርባለሁ። የከፋ ዞን አስተዳደር የከፋ ማህበረሰብ ቴሌቪዥን ጣቢያ በሙሉ አቅሙ ወደ ስራ እንዲገባ የጀመረውን ጥረት አጠናክሮ እንደሚቀጥል ገለጸ። ከአስተዳዳሪው ጋር ቆይታ ያደረገው ባልደረባችን ታመነ በየነ ነው። ጥንቅሩን ተከታትለን እንመለስ። ቀደም ሲል የሚዲያ ተጠቃሚነታችን እጅግ በጣም ያነሰ ነው ወይም ምንም የለም ማለት ይቻላል። በተለይ በቋንቋ መጠቀም ጋር የኖሩ የአመለካከት ችግሮችም ነበሩ፣ የፍትሃዊነት ችግርም ነበር። ይህንን በመስመር ወደ 2011 አካባቢ እንደው ካሉ ቴሌቪዥኖች ጥቂት የቴሌቪዥን ጣቢያዎች አንዱ የደቡብ ቴሌቪዥን ነበረ። በዚህ ላይ በሳምንት 2 ቀን የ2 ሰዓት አገልግሎት በከፍተኛ ቋንቋ እንዲሰጥ የሚያስችል ነገር ተደርገው ተአምር ነው የተባለው። የህዝቡ ፍላጎት ያችን ነገር ሰዓት ለማየት በጣም ትልቅ ነገር ነበር። እስካሁንም ደግሞ ያ የ2 ሰዓት ቆይታ ቀላል የማይባል አስተዋጽኦ አበርክተዋል። በህዝቡ ስነ ልቦና አጠቃላይ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮችንም በመግለጽ ከውጭ ደግሞ ሊገኙ ለአካባቢው በቋንቋ ሊገኙ የሚችሉ ነገሮችንም በማበርከት ትልቅ አስተዋጽኦ አበርክተዋል። ስለዚህ በወቅቱ የነበሩ አካላትን ማመስገን ያስፈልጋል። ከዛ ደግሞ ያው በመነሳት ቀጥሎ ይሄ የቴሌቪዥን ጣቢያ ወደፊት ማደግ አለበት የሚል ሀሳብ በመያዝ አሁን ያለቀው ህንፃ ወደ G+4 ነው። ትልቅ ህንፃ ሆኖ ቴሌቪዥኑ በዛ ደረጃ ላይ ሊሰራ የሚችልበት ሁኔታ እንዲኖር ዲዛይን ተሰርቶ የተጀመረበት ሁኔታ ነው ያለው። ስለዚህ ሲጀምር ቀላል ነበር፣ ኋላ ፍላጎቶችም ነበሩ። በተለይ በመካከል ላይ የገበያ ጉዳይ እጅግ በጣም አስቸጋሪ ነበር።
የግንባታ እቃዎች መጨመር ትልቅ ምክንያት ትልቅ ተግዳሮት ነው የሆነው። በዚህ ምክንያት የመገዝገዝ የመሰራት ሁኔታዎች ነበሩ። እንግዲህ የጀመርነውን ህንፃ ደግሞ አስገንብተን ለአገልግሎት ማብቃት ስላለብን መሀል ላይ የተለያዩ ነገሮችን ገምግመን የማስተካከያ ነገሮችን በመውሰድ ህንፃው አሁን ላለበት ሊያርግ የሚችልበት ሁኔታ ላይ እንዲደርስ የሚያስችል ጥረቶችን አድርገናል። ያው በዚህ አጋጣሚ ይህ ህንፃ እንዲገነባ በጀምሩ የነበሩ አካላትንም መሀል ላይ በገጠሙ ችግሮች የበጀት ችግሮች አሉ። ያንን ችግር ተጋፍጠን ሌላውን ነገር አስቀርተን ነው። ወረዳዎቻችን ለዚህ አጋዥ ነበሩ። ፍላጎት ያላቸው ችግር ያላቸው ተቀንሶም ቢሆን ማለቅ አለበት የጋራ ፕሮጀክት ነው የሚል ኮሚትመንት በመያዛቸው ነው። የኮንስትራክሽን ዙሪያ ለሚሰሩ ኃላፊዎች ለዚሁ ትኩረት በማድረጋቸው ነው። በሌላ ዜናም የከፋ ቴሌቪዥን ህንፃ ምረቃን አስመልክቶ ያነጋገርናቸው የጣቢያው የተለያዩ የስራ ክፍል ባለሙያዎች ግንባታው ለምረቃ በመብቃቱ መደሰታቸውን ገልጸዋል። አስተያየት ሰጪዎቹ ተቋሙ ተወዳዳሪ ሆኖ መውጣት እንዲችል በኤሌክትሮኒክስ መሳሪያዎችና በሰው ኃይል የማደራጀቱን ስራ የሚመለከታቸው አካላት እንዲከውኑም ጠይቀዋል። ዘገባው የባልደረባችን ታመነ በየነ ነው። ተጨማሪውን አብረን እንከታተል። በ2010 ዓመተ ምህረት መጨረሻ ላይ ከደቡብ ራዲዮና ቴሌቪዥን ድርጅት በሳምንት 2 ሰዓት የአየር ሰዓት በመከራየት ወደ ስራ የገባው የከፋ ቴሌቪዥን የስርጭት አድማሱን ለማስፋት የሚያስችለውን ተግባራት ሲያከናውን ቆይቷል። ከዚህም አንዱ ዘመኑን የሚመጥን ህንፃ ግንባታና ቁሳቁስ ማሟላት ሲሆን በዚህ ዙሪያ ያነጋገርናቸው ባለሙያዎች ህንፃው ለምረቃ በመድረሱ መደሰታቸውን ተናግረዋል። በጣም ደስ ነው የሚለኝ ምክንያቱም 2010 ሰኔ 1 በሳምንት 2 ሰዓት ሰኞና አርብ ከደቡብ ራዲዮና ቴሌቪዥን በነበረን የአየር ሰዓት በጣም ያቺ ትንሿን ሰዓት ከባዶ ተነስተን ይህ ግዙፍ የሆነ ስራ ወደ 4 ሰዓት እስከና ድረስ በነበረው ሂደት የዛ ታሪክ አካል በመሆኔ በጣም ትልቅ ኩራት ይሰማኛልና በጣም ብዙ ውጣ ውረድ፣ ደስ የሚሉ አጋጣሚዎች፣ የሚያሳዝኑ ነገሮች ሁሉ ያየንበት ስለነበር ያን ሁሉ አልፈን አሁን ይሄ በትንሽዬ 3 በ4 በሆነች ስቱዲዮ ውስጥ ስንሰራ አልፈን አሁን በG+4 ትልቅ ህንፃ ላይ አሁን ገባ ቀኑ ደርሶ ስራውም አድጎ ከትንሿ እርሾ አሁን ትልቁ ነው በማየቴ በጣም እድለኛና ደስተኛ ነኝ ብዬ ነው የማስበው። እንደ አንድ ሰራተኛ ሆነን ብቻ ሳይሆን እንደ አንድ የአካባቢ ተወላጅም ሆነ ስታይ በጣም ደስ የሚል የከፋ ቴሌቪዥን የራሱን ህንፃ አስገንብቶ እዚህ ደረጃ መድረሱ በራሱ አንድ ትልቅ ምዕራፍ ነው የተሻገረው። ለምን ካልክ በኢትዮጵያ የሚዲያ ታሪክ ውስጥ ስትሄድ የራሳቸው እንደዚህ አይነት ግዙፍ ህንፃ ያላቸው በጣት ያም ከ5 ጣት ባነሰ የሚቆጠሩ ናቸው። ከጅምሩ እስካሁን ነበርንበት የሚሉና ከኋላም ተቋሙን የተቀላቀሉት ባለሙያዎች ጭምር በሰጡት አስተያየት በእስካሁኑ የዞኑ አስተዳደርም ሆነ ህዝቡ ያከናወናቸው ተግባራት ቀላል ግምት የሚሰጠው አይደለም ብለዋል። ማህበረሰብ እንደ ማህበረሰብ ያለበትን ሮሮም ልማታዊ ጥያቄዎችንም ሆነ ባህሉን ያሉትን የተፈጥሮ ሀብቶች ሁሉ ለማሳየት በዚህ ዘመን ሚዲያ ዋነኛው መሳሪያ ነው። ስለዚህ እንደ ካፋ ደግሞ ስንመጣ የብዙ ሪሶርስና የብዙ አቅም ባለቤት የሆነች ካፋ ሚዲያ ሳይኖራት ረጅም ጊዜ ቆይታ ነበረ። ቢሆንም ግን በዞኑ ጥንካሬና በዞኑ ኃላፊዎች ራሳቸውን ሰጥተው በመስራታቸው ይህ ሚዲያ ሊቋቋም ችሏል። ስለዚህ አሁን ባለንበት ጊዜ ላይ ደግሞ አሁን የተሰራው ተገንብቶ ሊመረቅ ያለው ከፊታችን የሚመረቀው የተቋሙ ህንፃ ይሄን ስራ ወይም ባህሉን የማስተዋወቅ የተፈጥሮ ሀብቱን የማስተዋወቁን ስራ በይበልጥ በምቾትና ጥራት ባለው መንገድ እንዲሰራ አስተዋጽኦ አለው። ይሄን አጋጣሚ የፈጠረልን ማህበረሰቡ መጀመሪያ ላመሰግን እፈልጋለሁ። ምክንያቱም የሁሉም ሰው ኮሚትመንት ነው። በወቅቱ የነበሩ የዞን አስተዳዳሪዎች፣ ዞኑ የሚመሩ መንግስት በተለያዩ ጊዜያት የነበሩት የነሱ አስተዋጽኦ በጣም ትልቅ ነበረ። እነሱ ኮሚትር ባይሆኑ እንደሚቻል ትንሽ ከነበረችው ስራ መግዘፍ ትልቅ እንደሚሆን ስራው እንደሚያድግ አስበው ገምተው መስራታቸው ጥሩ ነበር። በዛ ሂደት ውስጥ ደግሞ የኛም ተቋም ነው ስለውርሻ ነበርና ተስፋ ሳያስቆርጠን የቢሮ ጥበት በምቹ ሁኔታ ላይ ሆኖ ባለመስራት የሰው ኃይል ችግር ይሄን ሁሉ ተቋቁሞ መስሪያ ቤቱ ነገን በማሰብ ሁሉም ሰው ነገን በማሰብ ኮሚትድ ሆኖን የሰራንበት መንገድ የሁሉም ሰው ድርሻ ስለሆነ እዚህ ላይ ሁሉም ሰው እንዳስተዋጽኦ በጣም ደስ ነው የሚለኝና ሁሉም ሰው አስተዋጽኦ አድርጓልና እኔ አሁን ሳይው በጣም እኮራለሁ። ህንፃው በራሱ ግብ አይደለም። ትልቁ ህንፃው እንደ አንድ መሟላት ካለባቸው ነጥቦች መካከል ሆነ እንጂ ህንፃ መስራት ብቻውን ግብ አይደለም። ከህንፃው በስተጀርባ ግን የሚያስፈልጉ በርካታ ነገሮች እንደ ሚዲያ የሚያስፈልጉ ነገሮች አሉና ምናልባት በቀጣይም አሁን የዞኑ መንግስት የሚያዛቸው ጥሩ አቅጣጫዎች አሉ። በቀጣይ መሟላት ያለባቸው ነገሮች ተሟልተው በተባለውም በ5 ቋንቋ ከፍኛ፣ አማርኛ፣ እንግሊዝኛ
ናኦ ጫራን ጨምሮ በእነዚህ በ5 ቋንቋዎች የሀገሪቱን የአካባቢውን ባህል፣ ቋንቋ፣ ወግ፣ ልማድ፣ እሴቱን ለቀረው ዓለም ለማስተዋወቅ በተለይ ደግሞ እንደምታውቀው በቱሪዝም ዘርፉም እምቃቅም ያለን አካባቢዎች ነንና እነዚህን አውጥቶ በማስተዋወቅና ወደ ገንዘብ ቀይሮ ደግሞ ለዞኑም እንደ አንድ የገቢ አቅም እንዲሆን በራሱ የህንጻው መገንባቱም አንድ ነገር ነው። ግን እዛ ውስጥ ሚዲያው ገብቶ ስራው ሲሰራ ነውና ህንጻ ግንባታው ብቻውን አንድ ግባት ማለት ብቻውን ግብ አይሆንም፣ ግን ግባት ነው እና ይሄንን ደግሞ አዋህዶ መስራት ከዞኑም ከኛም ይጠበቃል የሚል እምነት አለ። የህንጻው መገንባት ፋይዳን ያብራሩት የተቋሙ ሰራተኞች ጅምሩን ወደ ላቀ ደረጃ ለማድረስ ቀሪ የቤት ስራዎች መኖራቸውን ጠቁመዋል። ህንጻው ነው ያለቀው። ህንጻው በራሱ በጣም የሚፈልገው ብዙ ነገር አለ። ህንጻው ሙሉ የሚያደርገው የህንጻው መቆም አይደለም። በውስጡ ትልልቅ የቴክኖሎጂ መሳሪያዎች አሉ። አሁን በዚህ አመት የምንገዛቸው ቅድመ ዝግጅት አድርገን በፌዝ ተቀምጦ በሚቀጥሉት 5 አመታት የምናሟላቸው እቃዎች አሉ። እነሱ የሁሉም ሰው ርብርብ ይፈልጋል። በዞን መንግስት ብቻ የሚሆን አይደለም። ሁሉም ሰው እንዳቅሙ ቴሌቪዥን ተቋሙን መደገፍ አለበት። የሚመለከተው አካል አሁን አንዱ በግሉ ዘርፍ ያሉ ቴሌቪዥን ሰዓት አየር ሰዓት በመግዛት እነሱ ተጠቅመው ተቋሙን የሚጠቅሙበት እድል ስላለ መተው ተቋሙን እያናገሩ አየር ሰዓት ማስታወቂያ እየገዙ የሚሰራበት ነው። ህንጻው ተሰርቷል። ትልቅ ነገር ነው። ውስጡ መሟላት ያለባቸው ነገሮች በተለይም የሰው ኃይሉ በሚዲያው ዘርፍ በርካታ የሰው ኃይል ይፈልጋልና በጀትም ይፈልጋል። በእርግጥ በሂደት በጀቱን ራሱ ከቨር ሊያደርግ የሚችልባቸው የማስታወቂያ ስራዎችን በመስራት እነሱ ሊመልስ ይችላል። ግን የሰው ኃይል ያስፈልጓልና እነዚህ የሰው ኃይሎች በሂደት መሟላት ከቻሉ ያንን ቅድም ያነሳናቸውን የዞኑን ባህል፣ እሴቱን፣ ትውፊቱን፣ ወጉን ለቀረው ዓለም በማስተዋወቅ በማሳየትና የገቢ ምንጭም ለማድረግ ደግሞ የራሱን የቻለ ትልቅ አስተዋጽኦ ያበረክታል። ካሁን የመጣበት መንገድ ስናይ የሚበረታታ ነው። ምክንያቱም አንድ ተቋም ሆኖ በውጤታማ ሆኖ ለመስራት አንደኛው ነገር ምንድነው? የሰው ኃይል ነው። ስለዚህ አሁን እኔ ከመጣሁ ጊዜ አንስቶ ስታዘብ ያለው ነገር ምንድነው? የሰው ኃይል እጥረት አለ። በእርግጥ ያሉት በጣም ራሳቸውን ሰጥተው እየሰሩ ነው። በአቅማቸው ብዙ ነገር ሰርተዋል። እስካሁንም ብዙ ነገር በዚህ 3-4 አመት ውስጥ ብዙ ውጤት ያላቸው ነገሮች ታይተዋል። ስለዚህ ከዚህ በኋላ መደረግ አለበት ብዬ የማስበው ነገር የሰው ኃይል ልማት ላይ ብዙ ፋሲሊቲዎችን በማሟላት እዚሁ ግብአት አድርገን የምንጠቀማቸው ብዙ የሰው ኃይል አካባቢው ላይ አለ ብዬ ነው የማስበው። እንደ ተቋም ግን አሁን ከፊታችን ያለው እዚህ ህንጻው ተመርቆ ሙሉ በሙሉ ስራ በዛ ህንጻ ውስጥ በምንጀምርበት ወቅት ለአንድ ቢሮ ያው ስራን ውጤታማና ለማቀላጠፍ ፋሲሊቲ ነው ዋናው ነገር። ፋሲሊቲዎች ከተሟሉ ደግሞ የሰው ኃይል ነው የሚቀረው። የሰው ኃይል ተሟላ ማለት ደግሞ ይህ ስራ በይበልጥ ብዙ ስራ ለመስራት ወይም ገንዘብን ለመፍጠር ምቹ የሆነ ቦታ ሚዲያ ስለሆነ በዚህ ላይ እንግዲህ ዞኑም እንደ ዞን ማድረግ አለበት ብዬ ማስበው የሰው ኃይል ላይ ልማት ላይ በጣም በትኩረት ቢሰራ ውጤታማ ይሆናል ብዬ አስባለሁ። አካባቢው ላይ ደግሞ ብዙ ልጆች አሉ፣ መስራት የሚፈልጉ ልጆች አሉ፣ አቅም ያላቸው ልጆች አሉ። በእርግጥ ሁኔታዎች ስላልተመቻቹ ነው እስካሁን የሰው ሀብት ልማቱ ላይ ብዙ ያልተሰራው። ከዚህ በኋላ ግን ያው እንደ ስራ ህንጻው ላይ ብዙ ትኩረት ተደርጎ ስለቆየ የሰው ሀብት ልማቱ ትኩረት ሳይሰጠው ቆይቶ ነበረ። በሂደቱ የነበሩትን ሁሉ ያመሰገኑት አስተያየት ሰጪዎቹ ተቋሙን ብቁና ተወዳዳሪ በማድረጉ ረገድ ሁሉም የድርሻውን ይወጣል ብለው ያምናሉ። እኛ አሳይመንቱ ምንድነው? የሚጠበቅብን ነገር ብዙ ነው። አየር ሰዓቱ በጣም ሰፊ ነው። አየር ሰዓቱ በጣም 24 ሰዓት የሚሰራ አየር ሰዓት ስለሆነ በይዘት ዘርፉም እኛ ብቁ ከሌሎች ሚዲያዎች ጋር ብቁና ተወዳዳሪ እንድንሆን በፕሮዳክሽን ጥራት፣ በይዘት ጥራት የሚጠበቅብን በጣም ጥቂት መስላለ። ያ ደግሞ ፕሮዳክሽንም ይዘትም ጥራት ለማስጠበቅ አንዱ ግብዓት ነው የሚያስፈልገው። ቴክኖሎጂ መሳሪያዎች በአሁኑ ሰዓት በጣም ውድ ነው እና ውድ ነው ብለን ደግሞ ሚዲያ ተጀምሮ የሚቆም አይደለም እና ያንን በሂደት እያሟላን ሄደን እኛም በፕሮዳክሽን ጥራት በይዘት ጥራት ከሌሎች ሚዲያዎች ጋር ተወዳዳሪ የምንሆንበትና ሁሉም ሰው ይህን ተቋም እንዲደግፍ ጥሬን አቀርባለሁ። ከዚህ በኋላ የሰው ሀብት ልማት ላይ በጣም ተሰርቶ ይህ ተቋም የዞኑ አንድ አይን ሆኖ ለዞኑ እንደገና አሁንም እንደ አፍም ሆኖ ደግሞ ድምጽ ሆኖ ለተቀረው ዓለም ብዙ ነገር ማስተጋባት የሚችል ተቋም ስለሆነ ስለዚህ የሰው ሀብት ልማቱ ላይ ትኩረት ተደርጎ ቢሰራ ቆንጆ ውጤት ይመጣል የሚል እምነት አለኝ። አጋጣሚ የዞኑን ህብረተሰቡን ሳላመሰግን ማለፍ አልፈልግም። ህዝብ ሁሉ ጊዜ የኔ ነው የሚል ጥያቄ ህንጻው ሲጓተት ሀሳብ ያነሳል፣ ለምን ዘገየ ሀሳብ ያነሳል። አሁን ደግሞ በመመረቁም አሁን ወጣ ብላችሁ ሌሎቹ ብትጠይቋቸው በጣም ነው ደስተኛ ሆነው የሚናገሩትና በዚህም አጋጣሚ ደግሞ የዞኑ መንግስትም የወሰደው ትልቅ ኮሚትመንት ስለነበረ ኮሚትመንቱን በዚህ ልክ ሄዶ ዛሬ ላይ ህንጻ ደርሶ መመረቁ በራሱ
ትልቅ ነገር ነውና የዞኑ አስተዳደር አካላትም በዚህ አጋጣሚ ሳናመሰግን አናልፍም። ማልዋሻው በዚህ አጋጣሚ የከፋ ቴሌቪዥን ስራ አስኪያጅንም ማመስገን እፈልጋለሁ። ምክንያቱም በዚህ ህንጻ መሰራት ውስጥ ሁሉም የራሱ አሻራ አለው። ግን እሱም ጥሩ የሄደባቸው ብዙ መንገዶች ስላሉ እሱንም ሳናመሰግን አላልፍም። በዚህ አጋጣሚ ደግሞ ለከፋ ቴሌቪዥን ልፋት እያደረጉ ህይወቱ ያለፈ ወንድማችንም አለ። በዚህ አጋጣሚ እግዚአብሔር ነፍሱን እንዲመረው። ነገር ግን እሱ በህይወት ቢያልፍም እሱ የሰራቸው መልካም ስራዎች ዛሬ ላይ እዚህ ላይ ደርሷል። ከዚህም አልፈው ለዘመናት ለሌሎች ትውልዶች ይተላለፋሉና በዚህ አጋጣሚ ለከፋ ቴሌቪዥን እዚህ መድረስ የበኩላቸውን አስተዋጽኦ ያበረከቱ በሙሉ ሳላመሰግን ማለፍ አልፈልግም። እናንተንም እግዚአብሔር ይስጥልን እላለሁ። የከፋ ልማት ማህበር ከዞኑ አስተዳደር በተደረገለት ከ110 ሚሊዮን ብር በላይ በሆነ የገንዘብ ድጋፍ ያስገነባው 44 የመኝታ ክፍሎች ያሉት ባለ 2 ወለል የእንግዳ ማረፊያም ከከፋ ቴሌቪዥን ህንፃ ጎን ለጎን ተመርቋል። የህንፃው ለአገልግሎት መብቃት በቦንጋ ከተማ ይስተዋል የነበረውን የእንግዶች ማረፊያ እጥረት እንደሚቀንስ የዞኑ አስተዳደር ገልጿል። የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ የከፋ ማህበረሰብ ቴሌቪዥንና የከፋ ልማት ማህበር ህንፃ ምርቃትን ተከትሎ ካሰሙት ንግግር የተወሰደው የከፋ ልማት ማህበርን የተመለከተው የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ የከፋ ልማት ማህበር ቴሌቪዥን እና የከፋ ልማት ማህበር ህንፃ ምርቃትን ተከትሎ ካሰሙት ንግግር የተወሰደው የከፋ ልማት ማህበርን የተመለከተውን ጥንቅር ተከታትለን እንመለስ። በዞናችን በፖለቲካው በኢኮኖሚና በማህበራዊ ዘርፍ ከምናከናውናቸው በርካታ ተግባራት መካከል በዛሬው ዕለት ከ110 ሚሊዮን 352799.15 ብር በላይ ወጪ የተገነባው የከፋ ልማት ማህበር እንግዳ ማረፊያ እና የከፋ ማህበረሰብ ቴሌቪዥን ህንፃ ግንባታዎች ተጠናቀው ለአገልግሎት በመብቃታቸው እንኳን ደስ ያላችሁ፣ በድጋሚ እንኳን ደስ ያለን። በቦንጋ ከተማ ውስጥ የምታየውን የአልጋ ችግር ለመቅረፍ ታስቦ በየካቲት 25 2011 ዓ.ም የከፋ ዞን አስተዳደር ለከፋ ልማት ማህበር ባደረገው ልዩ ድጋፍ የተጀመረው ሲሆን የነበሩ በርካታ የክትትልና የአፈጻጸም ችግሮችን በመገምገም አስተዳደራዊ እርምጃ በመውሰድ ተጨማሪ የሴፕቲክ ታንክና አስተማማኝ የውሃ አገልግሎት እንዲኖረው ከፍተኛ ውሃ ማጠራቀም የሚችል ሮቶ እንዲገባ በማድረግ ይህንኑ ለማስፈጸም ከመደበኛ በጀትና ከተለያዩ የውስጥ ገቢዎች በአጠቃላይ 35 ሚሊዮን 462540 ብር በመደብ G+2 የሆነ ባለ 44 ክፍል ህንፃ ተገንብቶ በዛሬው ዕለት ለምረቃ በቅቷል። ህንፃው 4 በጣም ዘመናዊ የሆኑ የራሳቸው ኪችን ያላቸውና 40 መደበኛ ጥራት ያላቸው የአልጋ ክፍሎችን የያዘ በመሆኑ ቀደም ሲል የነበሩ 10 አልጋዎችን ጨምሮ ቁጥሩን ወደ 54 የመኝታ ክፍሎች ከፍ ስለሚያደርገው በአገልግሎት ዘርፍ ቦንጋ ከተማ ለሚመጡ እንግዶች ይታይ የነበረው የአልጋ እጥረት ታሪክ የሚያደርግ ከመሆኑም በላይ በከተማችን ተጨማሪ ምቹ ማረፊያ በመሆን የተሻለ አገልግሎት እንደሚሰጥ ይጠበቃል። የከፋ ዞን መንግስትም ለከፋ ልማት ማህበር እንግዳ መቀበያ ድጋፍ በማጠናከር በቦርድ የጸደቀው አዲሱ ዲዛይን ተግባራዊ እንዲደረግ ያልተቋረጠ ድጋፍ ያደርጋል። ዲዛይኑ ሲጠናቀቅ ተጨማሪ ደረጃቸውን የጠበቁ የመኝታ ክፍሎች፣ የመዋኛ ስፍራ፣ የህፃናት መጫወቻ፣ በአንድ ጊዜ 2 የሰርግ ስነ ስርዓት ማከናወን የሚያስችል ስፍራ የሚኖረው እንዲሆን የታሰበ መሆኑ ለከተማችን ተጨማሪ ውበትና ለነዋሪዎች በትርፍ ጊዜያቸው እንደ መዝናኛ የሚጠቅም በመሆኑ የሚመለከታቸው አካላት ሁለንተናዊ ድጋፍ እንዳይለየው ከወዲሁ ጠይቃለሁ። ከከፋ ቴሌቪዥን ህንፃ ምርቃት ዜናዎች ስንወጣ 128ኛው የአድዋ ድል መታሰቢያ በዓል በአዲስ አበባ በድምቀት ተከበረ። ከአድዋ ድል ህዝባዊ ፍቅርን እንማር ሲሉ አፈጉባኤ አገኘው ተሻገር በዚሁ ጊዜ ተናግረዋል። አፈጉባኤው ለመላው የኢትዮጵያውያን እንኳን አደረሳችሁ መልእክት አስተላልፈዋል። ዘገባውን ያገኘነው ከፋና ብሮድካስቲንግ ኮርፖሬት ነው። ተከታትለን እንመለስ። ክቡራትና ክቡራን፣ ኢትዮጵያን ለማንበርከክ የውጭ ወራሪ ኃይሎች በተለያዩ ዘመናት መለስ ቀለስ እያሉ ሲተነኩሷት የነበሩ ቢሆንም ጀግኖች አባቶቻችን ጠላትን እንዳመጣጡ እየመከቱ በመመለስ አገራችንን ከቅኝ ተገዥነት ለማዳን በቅተዋል። ፋሺስት ጣሊያን ከሌሎች ወራሪ ኃይሎች ከፍ ባለ አደረጃጀት አቅዶና ተዘጋጅቶ ግዛታችንን ሰብሮ በመግባት ግልጽ ወረራ የፈጸመብን መሆኑ ይታወሳል። ይህንን የተመለከቱት የኢትዮጵያ ሕዝቦች የመሪያቸውን ጥሪ ተቀብለው ቀፈው እንደተነካበት ንብ ዘር፣ ሃይማኖት፣ ቋንቋ ሳይገድባቸው
ከሁሉም የሀገራችን ክፍሎች የሀገራችን ጫፍ በህብረት በመትበብ የጠላትን ኃይል አድዋ ላይ ድባቅ በመምታት ታላቅ ድል አሁን የምንኮራበትን ድል ተቀዳጅተዋል። የቅኝ ገዢዎችን ህልም እስከ ወዲያኛው እንዲጨናገፍም አድርገዋል። ይህ ድል የመወስ አድርገዋል። የአድዋ ድል የአብሮነት ሱታፌ ውጤት ነው። ህብረቱን ህብረት ገድሎ የታየበት እና ተመሪ የተናበቡበት ከኔነት ይልቅ እኛነት ተዳምረውና ተጋምደው ኃይል ክንድ የፈጠሩበት አውድ ነው። አብሮነት መናበብና አንድነት ሲደመሩ ወኔን ጉልበትንና ጥበብን ይፈጥራሉ። ከሚታለመው ግብ ለመድረስም ጉዞን ያፋጥናሉ። እኛ ኢትዮጵያውያን የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጀመርነውን ሁለንተናዊ የለውጥ ጉዞ ከግቡ ለማድረግ በአብሮነትና የጋራ ራዕይ ሊኖረን ይገባል የምንለው ከአድዋ ብዙ ስለምንማር ነው። የአድዋ ድል ኢትዮጵያ እንደ ሀገር በዓለም አደባባይ ስሟ ገኖ እንዲታይ የሆነበት ኢትዮጵያዊነትም ለኢትዮጵያውያን የክብር መጠሪያና በባርነት ለሚማቅቁ የዓለም ጥቁር ህዝቦች ደግሞ ስንቅና ትጥቅ ሆኖ ለነጻነታቸው እንዲታገሉ ወኔ የሰነቁበት የሁሉም መጀመሪያ ነው። የአድዋ ድል ከሌሎች ድሎች ሁሉ ልቆ ታሪኩ ሳይደበዝዝ ዘመናትን እየተሻገረ የመቀጠሉ ሚስጥር ያይቻልምን መንፈስ በመስፈር የሰው ልጅን እኩልነት በዓለም አደባባይ ያደረ እውነት ተደርጎ በሚታመንበት በዚያ የጨለማ ዘመን የአድዋ ድል አዲስ እውነትን ያዘለች ፀሐይ በሰንሰለታማው የአድዋ ተራሮች አናት ላይ ወለል ብላ እንድትወጣ አድርጋለች። ጨለማን በብርሃን የገሰሰች፣ ሐሰትን ለእውነት ያስገበረች፣ የበላይነትን ክፉ እሳቤ ሰብራ እኩልነትን ያነበረች የአይበገሪነት ፀሐይ በአድዋ ድል ላይ ለመላው ዓለም ወጣ የታየችበት ድል ነው። የአድዋ ድል የተነጣይነትን ስሜት የገደለ የወል እውነትንና አብሮነትን በጽኑ መሰረት ላይ ያኖረ ከዘመናዊው የጸረ ቅኝ ግዛት ትግል ቅኝ ገዢዎች በጥቁሮች ላይ የነበራቸውን ኃያልነትና በተለምዶ እውነት የሚመስለውን የነጭ የበላይነት የሐሰት ትርክት በእውነተኛ የእኩልነት ትርክት የቀየረ የዓለም ጉልህ የታሪክ ክስተት ነው። የአድዋ ድል በኢትዮጵያውያን ልብ ውስጥ ላለፉት 128 ዓመታት የማይዳሰስ ሐውልት ሆኖ ቆይቷል። ይህ የማይዳሰስ ሐውልት ከ128 ዓመታት በኋላ በለውጡ መንግስት ሕያው ሆኗል። የዘንድሮ የአድዋ ድል በዓል በድምቀት አውጥቶ የራሱን የተሰነደ ታሪክ የሚናገር ታሪካዊ ሙዚየም ተገንብቶ በተመረቀበት ማግስት የሚከበር በመሆኑ እጅግ ልዩና ታሪካዊ ነው። እንኳን ደስ አለን ማለት እፈልጋለሁ። ለዚህ ሙዚየም እውን መሆን የሰራችሁ መሪዎቻችን በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና የከተማችን ከንቲባ ወይዘሮ አዳነች አቤቤ የሰራችሁት ስራ ታላቅና ታሪካዊ ነውና ምንጊዜም ስትመሰገኑ ትኖራላችሁ። ሙዚየሙ የዛሬው ትውልድ የተገነባበትን ታሪክ ባህልና የማንነት ድርና ማግ እንዲገነዘብ በተሰነዱ ታሪኮች ላይ በላቀ ደረጃ በመመራመር በመላው ዓለም እንዲያስተዋውቅ የራሱን አበርክቶ ለማሳረፍ እድል ይፈጥራል ተብሎ ይታመናል። የአድዋ ድል በዓል ህብረ ብሔራዊት ኢትዮጵያ ዘመን የማያደበዘው በዓል በመሆኑ የአድዋ ድል ታሪክ በተሰነደ መልኩ ከትውልድ ወደ ትውልድ እንዲተላለፍ ታሪኩን በሚመጥን ደረጃ በአፍሪካ መዲና በሆነችው አዲስ አበባ ሙዚየም መገንባቱ ትውልዱ ከአባቶቹ ታሪክ ተምሮ ጠንካራ ሀገረ መንግስት በመገንባት የራሱን ታሪክ እንዲያስመዘግብ ያስችለዋል።
የኢትዮጵያ ብሔሮችና ብሔረሰቦችና ህዝቦች ከአድዋ ድል ህዝባዊ ፍቅርን፣ ወንድማማችነትን፣ እህትማማችነትን ተምረን በሁሉም ዜጋ በነጻነት የሚኖርባት የበለጸገች ዲሞክራሲያዊት ኢትዮጵያን በመገንባት ሂደት የበኩላችሁን አስተዋጽኦ ከመቼውም ጊዜ በላይ የማበርከት ስራችሁን አጠናክራችሁ እንድትቀጥሉ ካደራ ጭምር መልእክቴን አስተላልፋለሁ። የአድዋ ድል በዓል ስናከብር በእኩልነት፣ በአብሮነት፣ በፍቅር፣ በመተሳሰብ ሊሆን ይገባል። በድጋሜ ለመላው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንኳን ለ128ኛው የአድዋ ድል በዓል በሰላም አደረሳችሁ። ኢትዮጵያ ለዘላለም ትኑር። በጣም አመሰግናለሁ። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆየው። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል